በዚህ አጋጣሚ እንደው ሰውን ትምህርት እንዲሆነው መቼም አንድ ሰው ሲጠመቅ ጸበል ዝም ካለ መንፈስ የለበትም ማለት አይደለም። አንደኛ መንፈሱ ጸበል ስትገቡ ይቀራል መንገድ ላይ አይነ ጥላው መተቱ ዛሩን ካለ ይፈራና ይቀራል መንገድ ላይ እናንተ ትጠመቃላችሁ ምንም የለም። ጸበል ብዙ ጊዜ እንደውም ካያችሁ ስትጠመቁ ቀለል ይላችኋል ደስ ይላችኋል አይደል? ተጠምቃችሁ ከቤተክርስቲያን ስትወጡ ወይም ደግሞ ሰፈር ወይ መኪና ውስጥ የሆነ አካባቢ ስትደርሱ የሆነ ክብድ ድብት ይላችኋል። ይሄ ተመልሶ ሲገባ ነው። እንዲህ ሲሆን አያዝም። ስለዚህ እየቀጠቀጣችሁ ስሙን እየጠራችሁ ሲታሰር ነው የሚያዘው። ሁለተኛው የሚስጥር መተት ነው። እሱ ካለ ዝም ነው ብትጠመቁ ብትሰግዱ ዝም ለጊዜ ያለፋል። ከበረታችሁበት ግን እንደዚህ ይያዛል። በጸበል በእምነት ተደግሞ ይገባል። ጸበል ስትጠመቁ ዝም፣ እምነት ብትቀቡ አያቃጥለው ዝም። ምክንያቱም በዛ ስለገባ ቻለው ተቋቋመው። ቢያቃጥልህም ቢከብድብም ዝም በል ይሉታል። በሚወጣበት ያስገቡታል። አትማሩም፣ ብትማሩም ትምህርት አይገባችሁም። እንደው ጥርሳችሁን ነክሳችሁ ብትማሩ ትምህርት ተራራና ዳገት ነው የሚሆንባችሁ። እየተገፋችሁ ነው የምትማሩት። ለቁም ነገር አትበቁም። ተምራችሁ ትልቅ ደረጃ ላይ አትደርሱም። እናንተ ግን ትምህርት አይገባኝም ትምህርት አይሆንልኝም ትላላችሁ። የትምህርት እድላችሁ ወይም ደግሞ አእምሯችሁ በመተት ከተወሰደ ሁሉ ነገራችሁ ተግባራዊ እንድታደርጉት ነው። በእርግጥ ጥቂት የማትባሉ ሰዎች የምናገረውን ተግባራዊ ልታደርጉ ትችላላችሁ። ነገር ግን አብዛኞቻችሁ ይሄንን ተግባራዊ አታደርጉም። በዚህ ምክንያት ድነት ርቆናል። በዚህ ምክንያት ፈውስ ናፍቆናል። በዚህ ምክንያት የእግዚአብሔር እጅ ከኛ ርቋል። ስለዚህ እዚህ ቦታ የመጣችሁ መዳን መፈወስ የምትፈልጉ ከዚህም ሄዳችሁ ይሄንን ተግባራዊ አድርጋችሁ መፈወስ ትችላላችሁ። በመጀመሪያ የምነግራችሁ ለመዳን 5 ነገር ያስፈልጋችኋል። ስንት ነገር ያስፈልጋችኋል? 5 ነገር። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ምን አድርጉ አልኳችሁ? ንስሐ ግቡ። አንድ ሰው ንስሐ ከገባ በነፍሱ ይድናል፣ በነፍሱ ይፈወሳል፣ ከእግዚአብሔር ጋር ይታረቃል። ንስሐ የገባ ሰው አስቀድሞ የሚድነው በነፍሱ ነው። በነፍሱ ደግሞ ከዳነ በስጋው መዳን እጅግ በጣም ቀላል ነው። ብዙዎቻችን መዳን የምንፈልገው በስጋችን ነው። ለነፍሳችን ጊዜና ሰዓት የለንም። መዳን መፈወስ የምትፈልጉ ሰዎች ካላችሁ አስቀድማችሁ ንስሐ ግቡ። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ንስሐ ስትገቡ አይደለም እናንተ በእግዚአብሔር ፊት ቅዱስ ቅዱስ እያሉ የሚያመሰግኑት ቅዱሳን መላእክት ይደሰታሉ። ቅዱሳን መላእክት ሐሴት ያደርጋሉ። ስለዚህ ንስሐ ገባችሁ ማለት በነፍሳችሁም በስጋችሁም ትድናላችሁ። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዛት የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚተው የሚናዘዝ የእግዚአብሔርን ምሕረት ያገኛል፣ ወይም ደግሞ እግዚአብሔር ያድነዋል ይፈውሰዋል ማለት ነው። ስለዚህ መፈወስ ከፈለጋችሁ የእግዚአብሔርን ምሕረት ከፈለጋችሁ ንስሐ ግቡ። በዚህ በትንቢተ ሕዝቅኤል በምዕራፍ 18 ቁጥር 30 ላይ የብዙዎቻችን ችግር የሆነውን ቃል እግዚአብሔር ልንገራችሁ። ኃጢአታችሁ በሉ እስኪ እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት ምን እንዳይሆንባችሁ? እንቅፋት እንዳይሆንባችሁ። ኃጢአት ንስሐ አለመግባት ለድነት ትልቅ እንቅፋት ነው። ስለዚህ የራሳችን ኃጢአት ለራሳችን ድህነት ለራሳችን ፈውስ እንቅፋት እንዳይሆንብን ንስሐ እንግባ። ሁለተኛው ጸልዩ። ምን አልኳችሁ? ጸልዩ። ጸልዩ ብቻ አይደለም። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 17 ላይ
ሳታቋርጡ ጸልዩ አለ። ምን ሳታደርጉ? ሳታቋርጡ። ጠዋትና ማታ ባላችሁ ጊዜና ሰዓት ጸሎትን ሳታቋርጡ ሳትተዉ በርትታችሁ ጸልዩ። የምትጸልዩ ከሆነ እግዚአብሔር ይሰማችኋል። የምትጸልዩ ከሆነ ክፉ መንፈስ ይርቃችኋል። የምትጸልዩ ከሆነ መንፈስ ቅዱስ ይቀርባችኋል። የምትጸልዩ ከሆነ እግዚአብሔር የምሕረት እጁን ይልክላችኋል። ስለዚህ ጸልዩ። ቅዱስ ማቴዎስ በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅቷል፣ ሥጋ ግን ደካማ ነው ይላል። ወደ ፈተና እንዳትገቡ ምን አድርጉና ጸልዩ? ጸልዩ ነው ወይስ ትጉና ጸልዩ? ትጉና ጸልዩ። ትጉና ጸልዩ ማለት ጠዋትና ማታ ለጸሎት ጊዜና ሰዓት ሰጥተን ለአምልኮት ጊዜ አመቻችተን ሳናቋርጥ በትጋት መጸለይ ነው። ጸልዩ አይደለም የተባልነው፣ ትጉና ጸልዩ። ችግሩ ደግሞ ተክተን እንዳንጸልይ ራሱ እዛው ላይ ይናገራል። ሥጋ ደካማ ነው፣ መንፈሳችን ግን ለመጸለይ ይሻል ይፈልጋል። ብዙዎቻችሁ ማታ ለመጸለይ መንፈሳዊ ሞራል ያድርባችኋል፣ ሲመሽ ግን ጸሎቱን ትተዋላችሁ። ጠዋት ለመጸለይ ትፈልጋላችሁ፣ መንፈሳዊ ሞራል አላችሁ፣ ሰዓት ትጸልዩ ከቤታችሁ ውልቅ ብላችሁ ትወጣላችሁ። እኔ ብዙ ጊዜ የምናገረው አንድ ነገር አለ። ጊዜ የለኝም፣ አይመቸኝም፣ እንደው የተጣበበ ጊዜ ነው ያለኝ እምትሉ ሰዎች እንደው በመብርሃን አደራ ነው ምላችሁ፣ ብታጡ ለሁለት ጸሎት ጊዜ አትጡ። ለስንት አልኳችሁ? ለሁለት። ጊዜ የሌላችሁ ሰዎች ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ ቅድስት ሆይ ለምኝልን ብላችሁ እናታችሁን ድንግል ማርያምን ተማጽናችሁ ተኙ። ውዳሴ ማርያም የሚጸልይ እመቤታችን ትሰማዋለች። ውዳሴ ማርያም የሚጸልይ ከእመቤታችን በምልጃ የሚያጣው ነገር የለም። ስለዚህ እመቤታችንን በውዳሴ ማርያም ያዙ። ዛሬ እኛ በቀን አንድ ጊዜ ውዳሴ ማርያም ለመጸለይ እመቤታችንን ለማመስገን ቅድስት ሆይ ለምኝልን ለማለት ጊዜ የለንም። እንደ ቅዱስ ኤፍሬም እመቤታችንን በቀን 64 ጊዜ ነበረ የሚያመሰግኗት። ስንት ጊዜ አልኳችሁ? 64። በቀን አንድ ጊዜ ውዳሴ ማርያም የማንጸልይ ሰዎች እመቤታችን በቅዱስ ኤፍሬም አይን ካየችን ስለ እውነት በፊቷ ከገለባ ይልቅ እንቀላለን፣ ፍሬ ቢስ እንሆናለን። እመቤታችንን ያዟት። ዝም ብሎ እመቤታችንን እወድሻለሁ፣ አከብርሻለሁ፣ የአምላክ እናት ነሽ እያሉ መጥራት ሳይሆን እንደ አባቶቻችን ውዳሴ ማርያም እያደረሳችሁ ጥሯት። ሌላው ጊዜ ሌላችሁ እንደው ነገ ብትሞቱ ለፍርድ የምትቆሙት ሥላሴ ፊት ነው። ስለዚህ ጊዜ ከሌላችሁ ቢያንስ ጧት ሰይፈ ሥላሴን ጸልያችሁ ውጡ። ምን ጸልያችሁ ውጡ? ሰይፈ ሥላሴ። ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥርጥሶ ድንበር አፍርሶ የሚመጣውን ጠላት አጋዕዝተ ዓለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው፣ በክፉ መንፈስ ግራ የተጋባ ነው። ሰይፈ ሥላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ። መተት እሱ ላይ አይሰራም፣ ቢሰራም ይፈታለታል፣ ቢታደስበትም ይርቅለታል። ሥላሴን የያዘ ሰው ምንም አይሆንም። አባ ስብሐት ለአብ የተባሉ የጎንደር ጻድቅ ይህንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ሥላሴን ሲጸልዩ አጋንንት አይኑ ሲፈርጥ ወገቡ ሲቆመጥ አይተው ይሄማ ምን ጸሎት ነው? የሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይህንን ሳናደርግ ቀርተን ነው። ለሥላሴ ጊዜ አጣን፣ ለድንግል ማርያም ጊዜ አጣን፣ ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን። ስለዚህ ጊዜ የሌላችሁ ሰዎች ይህንን አድርጉ። የበረታችሁ አርጋኖንን ብዙ ጊዜ አባታችን መልአከ መንክራት አስተምረዋል። አርጋኖን በማይታወቅበት ከ20 ከ30 ዓመት በፊት ምናልባት በገዳም ያሉ አባቶች ብቻ በሚጸልዩበት ዘመን አርጋኖንን ጸልዩ እያሉ አስተምረዋል። የእሳቸውን ትምህርት ሰምተው ከመቤታችን ጋር ተወዳይተው ከመቤታችን ብዙ ነገር ያተረፉ ሰዎች አሉ። ዛሬም አርጋኖንን ጸልዩ፣ ሰይፈ መለኮትን ጸልዩ፣ ዳዊት ጸልዩ። የበረታችሁ ሰዎች
ቅዱሳን መላእክት ጻድቃን ሰማዕታትንም ተማጸኗቸው። ለምሳሌ ዛሬ ሊቀ መላኩ ቅዱስ ሩፋኤል ነው አይደለ? በዚህ ቀን የበረታችሁ ሰዎች ድርሳኑን መጸለይ ካልሆነላችሁ ከቤት ስትወጡ የቅዱስ ሩፋኤልን መልኩን ጸልዩት። የቅዱስ ሩፋኤልን መልክ የሚጸልይ የቅዱስ ሩፋኤልን መላካዊ እርዳታ ያገኛል። ቅዱስ ሩፋኤል ይቆምለታል፣ ክፉ መንፈስንም ያሳድድለታል። የእነ ቅዱስ ሚካኤልን የሌሎቹንም እንደዚህ ያደረጋችሁ ጸሉ። ሶስተኛ ስገዱ። ምን አድርጉ? ስገዱ። አባታችን ከ40 ዓመት በላይ ስለ አምልኮት ስግደት ሲያስተምሩ ምንድነው ደግሞ የአምልኮት ስግደት እንዲህ አይነት ስግደት አለ እንዴ እየተባለ ብዙ ውዝግብ በተነሳበት ጊዜ እሳቸው የአምልኮት ስግደት እያስተማሩ ዛሬ እንድትሰግዱ አድርጓቸዋል። በእርግጥ ቤተክርስቲያንም ስገዱ ትላለች። ነገር ግን ጧት ማታ ልክ ጸሎት እንደምትጸልዩት ሁሉ እየሰገዳችሁ ጉልበታችሁን ወዛችሁን መስዋዕት አድርጋችሁ አቅርቡ እያሉ ብዙ ዓመት አስተምሯል። ስለዚህ የበረታችሁ ስገዱ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 96 ቁጥር 9 ላይ በቅድስናው ስፍራ በሉ እስኪ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ለማን ስገዱ? ለእግዚአብሔር። የቅድስና ስፍራ የተባለው ቤተክርስቲያን ነው። የቅድስና ስፍራ የተባለው ቤታችሁ ውስጥ ያለው የጸሎት ቦታችሁ ነው። እዛ ቦታ ላይ ስገዱ። በነገራችን ላይ ስግደት ቀላል ነገር እንዳይመስላችሁ። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን ለእግዚአብሔር መስዋዕት አድርጎ ነው የሚያቀርበው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን በእውነት በሰው ሕሊና በሰው ልቦና ሊታሰብ የማይችለውን አይደለም ለማሰብ ለመቁጠር እንኳን የሚከብደውን ስግደት ሲሰግዱ እናያለን። እንደው ለምሳሌ ልንገራችሁ፣ ብዙ ጊዜ እንደ ምሳሌ የምጠቀማቸውን አቡነ እስትንፋሰ ክርስቶስን ተመልከቱ። ገድላቸውን ስትመለከቱ አቡነ እስትንፋሰ ክርስቶስ በየቀኑ 90,000 ይሰግዱ ነበር ይላል። ስንት ይሰግዱ ነበር? 90,000። ዛሬኛ 90 ለመስገድ ጉልበትና አቅም አጥተናል። 90 ጊዜ ወድቆ ለመነሳት መንፈሳዊ ኃይልና ሞራል የለንም። አቡነ እስትንፋሰ ክርስቶስ በቀን 90,000 ስግደት ይሰግዱ ነበረ። አንድ ሰው አቡነ እስትንፋሰ ክርስቶስ በየቀኑ 90,000 የሚሰግደው ስግደት እንደው 90,000 ልስገድ ካለ ስንት ጊዜ ይፈጅበታል የሚለው ቀላል ሂሳብ ልስጣችሁ። ይህንን ብታደርጉ የአቡነ እስትንፋሰ ክርስቶስን የስግደት በረከት ታገኛላችሁ። ለምሳሌ አንድ ሰው እንደው የበረታ የጎበዘ ሰው በቀን 250 ሰገደ እንበል። ስንት አልኳችሁ? 250 በየቀኑ ቢሰግድ በአንድ ወር ውስጥ ስንት ቀን አለ? 30 ቀን። 250 ሲባዛ በ30 ስንት ይመጣል? ስልክ አላችሁ፣ እዛ ላይ ማየት ትችላላችሁ። 7500 ይመጣል። ስለዚህ በየቀኑ 250 የምትሰግዱ ከሆነ በየቀኑ 250 ጊዜ ሰግዳችሁ አጋንንትን የምትቀጠቅጡ ከሆነ በአንድ ወር ውስጥ 7500 ጊዜ ትሰግዳላችሁ። በአንድ ዓመት ውስጥ ስንት ወር አለ? ስንት ወር አለ? 12። 7500 ሲባዛ በ12 90,000 ይመጣል። አሁን እናንተ 90,000 ልስገድ ብትሉ ስንት ዓመት ይፈጅባችኋል? አንድ ዓመት። እኛ 90,000 ለመስገድ አንድ ዓመት ይፈጅብናል። አቡነ እስትንፋሰ ክርስቶስ 90,000 ለመስገድ ስንት ቀን ይፈጅባቸዋል? አንድ። አያችሁ አይደል ልዩነታችንን? አያችሁ አይደል ባዶነታችንን? ስለዚህ በቅድስናው ስፍራ እንዳቀማችሁ ስገዱ። አራተኛው ብዙ ጊዜ የሚናገሩት እሳቸው አሉ። ቀጥቅጡ ይላሉ። በመቁጠሪያ ቀጥቅጡ። አሁን ምን አይነት ትምህርት እንደመጣ አላቅም። የኛ የምንላቸው ትልልቅ ቦታ ላይ ያሉት እንዴት አድርገው መቁጠሪያን እንደጠሉት አላውቅም። እስኪ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል፣ በአንድ እጃቸው መቁጠሪያ፣ ወይም በአንድ እጃቸው ወንጌል፣ ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። በዛ አንድም እግዚኦታውን እያደረሱ እግዚአብሔርን ያመሰግኑበታል። አንድም ደግሞ ሰውነታቸውን ቸብ ቸብ እያደረጉ የክርስቶስን ሕማም ስቃይ እያሰቡ ክፉ መንፈስን ይቀጠቅጡበታል። እኔ ብዙ ጊዜ እላችኋለሁ እንደሚሉትን አትስሙ። መቁጠሪያ አያስፈልግም፣ አትቀጥቅጡ። እሺ አትቀጥቅጡ፣ ተውት። ግን እንደው ቢያንስ በመቁጠሪያ
የክርስቶስን ሕማም ስቃይ ያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ አታገኙ? ታገኛላችሁ። ታው ሌላ ይቅር የክርስቶስን እንኳን ሕማም ያሰባችሁ እስኪ ራሳችሁን ግረፉ። ከዛ በኋላ የመንፈሱ ጉዳይ ራሱ መድኃኔዓለም ያውቃል። ብዙ ቅዱሳን የክርስቶስን ሕማም ስቃይ ያሰቡ ራሳቸውን በአቆጣሮ ይገርፉ ነበር ይላል። አቡነ መባጽዮን፣ አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ሕማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሉ። ቅዱሳን አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። ያሁኖቹ የኛ ደግሞ መቁጠሪያ ያስፈልግም አትቀጥቅጡ ይላሉ። ይሄ ትምህርት እንግዳ ትምህርት እኮ አይደለም። ራሳችሁን ቀጥቅጡ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 7 ላይ በመገለጥ ታላቅነት እንዳልታበይ የሥጋ ሞጋይ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛል። ምን የሚያደርገኛል? የሚጎስመኝ። ታዲያ የሚጎስማችሁን እናንተ በመቁጠሪያ ትጎስሙ? በመቁጠሪያ መጎሰም ኃጢአት ነው? ኃጢአት አይደለም። እንዲህ ያሉ ነው የምትጠቀሙበትን አጋንንትን ድል የምታረጉበትን ከሕይወታችሁ የምታረቁበትን መንፈሳዊ የጦር ዕቃ የሚያጥላሉት። እንዴት አይነት አለመታደል እንደሆነ አላውቅም። ስለዚህ መዳን የምትፈልጉ ሰዎች ቀጥቅጡ። ሌላው አምስተኛ ምነግራችሁ መዳን ከፈለጋችሁ የክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀበሉ። ብዙ ጊዜ የሚናገሩት የሚያስተምሩት ይሄንን እያደረጋችሁ በነፍሳችሁ ዳኑ፣ ከዛ በሥጋም ትድናላችሁ፣ መንፈሱ ይጋለጣል፣ እናንተ እዛ ጨርሳችሁ ትመጣላችሁ። እዚህ ሲመጣ አገልግሎቱ ስራው ለሳቸውም ለኛም ይቀለናል። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ቤተ ክርስቲያንም ማሰሮ ዝክርም ዘክሮ ድሆችንም ምርዶ የትኛውንም የጽድቅ ሥራ ስሩ። የዚህ ሁሉ የመንፈሳዊ በረከት ማሰሪያው ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 እስከ 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ይላል። ሥጋው ደግሞ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል። እናንተ ደግሞ በማን ውስጥ ትኖራላችሁ? በክርስቶስ ውስጥ። ክርስቶስ በእናንተ ውስጥ ካደረ፣ ጸጋ መለኮት እናንተ ውስጥ ካደረ ክፉ መንፈስን ያረቃል፣ ነፍሳችሁ ትድናለች፣ ዘላለማዊ ሕይወትን ትወርሳላችሁ። መዳን የምትፈልጉ ሰዎች ንስሐ ግቡ፣ ጸልዩ፣ ስገዱ፣ ቀጥቅጡ፣ ቅዱስ ቁርባን ተቀበሉ። ይሄንን ካደረጋችሁ በነፍሳችሁም በሥጋችሁም ትድናላችሁ፣ ትፈወሳላችሁ። እግዚአብሔር አምላካችን ፈውሱን፣ ድነቱን፣ ምሕረቱን ይላክልን። ሁላችሁም ድናችሁ ተፈውሳችሁ እግዚአብሔርን አመስግናችሁ አምላከ ቅዱስ ዮሐንስን አመስግናችሁ እመቤታችንን አመስግናችሁ ለመሄድ ያብቃችሁ። ወስብሐት ለእግዚአብሔር። ወደ ጸሎቱ እንሄዳለን።